ሃይ ሃይ ሰላም ጤና ይስጥልኝ። ወደ የተከበራችሁ የቻናል ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቤተሰብ ላይክ እና ሰብስክራይብ እያደረጋችሁ ቻናሉ ፕሌስ አበረታቱ። ውስጥ ገና አዲስ የተከፈተ ቻናል ነው ማለት ነው። ሩታ ተጸጸተች። አብርሃም ናፈቀኝ፣ አዎ ናፈቀኝ አለች። አብርሃም ናፈቀኝ፣ አብርሃም ጋር ወሰዱኝ። ስለዚህ ላዩ ፈልጋለሁ፣ ያለሱ ህይወት የለኝም፣ ያለሱ ህይወት አያምረኝም አለች እና ወንድሟን ዴቭን ማለት ነው ወንድሟን ዴቭን እንደ አሳያት አለበት ቦታ ድረስ እንዲወስዳት ከዳኒ ጋር ዴቭ ከባለቤቷ ጋር እንዲያገናኛት ፈልጋለች ማለት ነው። እሱም እንግዲህ ያው ጤንነቱን ነው የፈለገው። ስለዚህ ሩታ ባደረገችው እስከ ዛሬም በሰራቻቸው ይቅርታ ጠይቃ ወደኋላ እንግዲህ ብዙ ስህተቶችን ሰርቻለሁኝ። ስለዚህ ያን ስህተቴን ደግሞ እኔ ይቅር ብያለሁኝ፣ ሁሉንም ትቼ ትዳሬን እመርጣለሁኝና እኔ በቃ ልጅን አብረን የጋራ እንድናሳድገው ፈልጋለሁኝና አብርሃም ጋር አስታርቀኝ ብላ ዴቭ ጋር ሄዳ ዴቭ እግር ላይ ወድቃ ዴቭን እንዲያስታርቃት ተማጽናለች ማለት ነው። ዴቭም እንግዲህ ያው ከመጀመሪያው ደህና ነው ብለሽ ነበረ፣ ያለበት ሁኔታ ጥሩ ስላይደለ ይዳንና እንግዲህ ያው ይመጣልሻል በፍቅር እንግዲህ ለእሱ የተመቸችው ሴት ማንኛዋ ናት? በተከፋበት ጊዜ እሱን የሰበሰበችው ሴት ማንኛዋ ናት? ለእሱ የምትገባው ሴት ማንኛዋ ናት? ብዙ ለእሷ ዋጋ ቢከፍልላትም እሷም ደግሞ ያን ጊዜ እሱን እምቢ ብላ አስታውሳችሁ ከሆነ ደስታ የሚባል አፍቃሪ ዲያስፖራ መጥቷል ብላ ከደስታ ጋር ሆና በገዛ ቤቱ ማለት ነው እሱ ውጭ ከፈለገች ውጭ አድርጊ ሲላት እንኳን እሷ ይህንን ቤት ነው ብላ ነበር ሙጭጭ አለችው። ስለዚህ አብርሃም ተበድሏል። በብዙ ነገር ስለተበደለ አብርሽ ደግሞ ያን ነገር ከሄርሜላ ብዙ ነገሮችን እያገኘ ሄርሜላ ለሱ የምትገባ ሴት ስለሆነች ከሄርሜላ ጋር እንግዲህ ሊቀወጥ ነው፣ ህይወት ሊኖር ነው ማለት ነው ቤተሰብ። ስለዚህ ሩታ አሁን ላይ ተጸጽታለች፣ አይተዋለች። ያደረገችው ነገር ትክክል አይደለም እና አሁን ሌላ ነገር በቃ ሌላ ነገር ሳይፈጠር እንግዲህ ታላቅ ወንድሙ ነው ጥሩ የተባለው ዴቭ እንዲያስታርቃት እየፈለገችው፣ ካልሆነ እንግዲህ ያው ጋሽ መጥቶ ህጋዊ ሚስቱ የነበረችውን ሩታን ከልጁን ከሩታ ጋር እንዲኖርለት ያን ሀሳብ እንግዲህ ሊያስብም ይችላል ጋሼ። ያው ውስጣቸው ራሳቸው ያውቁታልና ነገሮቹን እነሱ ቢፈቱት ብሎ ነው እንጂ በሚሰሩት ጉዳይ እሱም ሀሳብ ሳይሰጥ ወይንም የእነሱን ጉዳይ እሱ ሳያሳስበው ቀርቶ አይደለም ቤተሰብ። እና አሁን ሩታ ያለችበት ሁኔታ የጸጸቷ ጊዜ ነው። ሩታ የጸጸቷ ጊዜ ነው። ተጸጽታለች። ያለ አብርሃም እንደማትኖር እንደገና ደግሞ ህይወቴን ብሎ እኔም ብዙ ነገር አጥፍቼ ያንን ነገር ትቼው እሱ ወደ እኔ ሲመጣ እኔ ተቀብየዋለሁ አይደለ? ያን ጊዜ ደግሞ ከሚስቱ ጋር እንዲዘልቅ መኖርና ያለበት ከኔ ጋር ስለሆነ ወደ እኔ ጋር እንዲሆን ግፊታችሁ የእናንተ ጥሩ ነበረ ብትተባበሩ፣ ግን እናንተ ደግሞ ያንን ነገር አልፈለጋችሁም። የኔና የእሱን ነገር አልፈለጋችሁም። ያለፈ ስህተትን ወደ አሁን ላይ ማምጣት አልፈልግም። ምክንያቱም እነኛን ሁሉ የማላስታውስ አይደለሁም፣ አስታውሳችኋለሁ። ግን ደግሞ እሷ በምን እንደያዘችው ባይገባኝም ሄርሜላ አልፈልግሽም ሲላት እኛ ቤት ድረስ እያንኳኳች እየመጣች ነው እንግዲህ እሱን የምትፈልገው የምታማልለው በእጇ ለማስገባት የምትፈልገው እንደማይወዳት እንደማያፈቅራት እኔ የልጁ እናት እያለሁኝ
እንዴት የልጄን አባት እንደዚህ ታደርጋለች እያለች እንግዲህ ሄርሜላ ተንጨርጭራለች ማለት ነው። ስለዚህ ሄርሜላ ሩታ ጋር ሙሉ ፐርሰንት ጥፋት አለ። ለምን ከመጀመሪያው አስታውሳችሁ ከሆነ ከመጀመሪያው እነ ዳኒም አብርሃምን አትገባም ሲሉ እነ ቤቲም ቢሆኑ ማለት ነው እነሱም ቢሆኑ ከሩታ ጎን ሆነው ነበረ። አሁን ደግሞ ሁለቱ አንድ ጋር ሲሆኑ አብርሃም ጤነኛ አይደለም ብለው ወዴት አሽቃበጡ? ወደ አብርሃም አሽቃበጡ ማለት ነው። አሁን ደግሞ አብርሃም ሲጠፋ ወደ ማናቸው? አሁን ወደ አብርሃም ሆኑ ማለት ነው ቤተሰብ። ስለዚህ አሁን ኤፍሬም ደግሞ ሌላ ከባድ ነገር በእነሱን ተጠያቂ ነው የሚያደርጋቸው። ምክንያቱም የዚህ ሁሉ ተጠያቂው ማን ነበር? ዳኒ። ከመጀመሪያው ሁለቱ ጥሩ ጊዜ ያሳልፉ ብሎ እንኳን ሲናገር ኤፍሬም አይፈልጉም ወይም ዳኒ ያንን ነገር ብዙ አይፈልግም ነበረ። ከሩታ ጋር ሳይሆን ከቡዜና ከማጋ ነው ከሄርሜላ ጋር ነበረ ዳኒ ማለት ነው ቤተሰብ። እና እንግዲህ ሄርሜላ አብረሽን ይዛለች። በጣም ደህና ነን፣ ጥሩ ጊዜ እያሳለፍን ነው። አትበጥብጦን፣ አብርሃም ከኔ ጋር ነው፣ ስለ አብርሃም ከኔ በላይ የሚያስብለት እና የሚጨነቅለት ሰው የለም እያለች መልእክት ተናግራለች ማለት ነው። ሩታ ቤት ድረስ ሄዳለች። እንግዲህ የሩታ ቤት ድረስ ሄዳ ከሄርሜላ ጋር ምን ይፈጠር ይሆን የሚለው ያንን ነው ቤተሰብ እንግዲህ በጉጉት የምንጠብቀው። ይቧሰቁ ይሆን? ማን ያሸንፍ ይሆን? ወይንስ ዳኒ ዴቭ ቀጥታ ይዟት ይሄድ ይሆን? ዴቭ እርግጠኛ ነኝ እኔም ደስ የሚለኝ ሁለታችሁ ተስማምታችሁልኝ ወደ ትዳራችሁ ብትመለሱ ነው የኔ ፍላጎቴ ብሎ ተናግሯል ማለት ነው ቤተሰብና ዴቭም ይፈልጋል። ትንሹ ወንድማችንም እንደዛ ዘራፍ እያለ አልሰማሹም ወይ ብሏል። ምክንያቱም ኤፍሬም ትንሽ ትልቅ ነው። ሩታና አብርሃም አብረው እንዲሆኑ የሚፈልግ ነው። ግን ደግሞ ሄርሜላ ጋር ስለሆነ አንተ ነገሩን ጉዳዩን ታውቃለህና አንተ ነህ ይህን ሁሉ እንደዚህ የምታደርገው እያለ እንግዲህ ከዳኒ ጋር ከባድ ነገር ተፈጥሯል ማለት ነው። ቤቲም ለምን እንደዛ አደረግክ ብላለች። እንግዲህ በፊት ምን እያልክ ነበረ? አብርሃም ጥሩ ነው ብለህ ነበር አይደለም? አሁን በቃ ስለሱ ያለህን ማሰብክን ትተህ ብታርፍ ይሻልሃል። አሁን ከሄርሜላ ጋር ነው ያለው ብሎታል ማለት ነው ቤተሰብና ባለቤቱ የልጁ እናት ቀጥታ ሩታ ቤት ሄዳ ሄርሜላ ቤት ሄዳ እንግዲህ አብርሃም በቃ ክስ ትመሰርታለች ብለን ተስፋ እናደርጋለን። ምክንያቱም ዴቭ ችግር የለም ደህና ይሁን እንጂ አገናኝሻለሁ ብሏታል። ስለዚህ ዴቭ ወንድሙ ይፈልጋል አብረው እንዲሆኑም እና በቃ ያን ነገር ደግሞ ቤተሰብ በቃ ሩታና ሄርሜላ ሌላ ውስጥ ይገባሉ። አሁን ሩታም የራሷ የምትወስነውን ውሳኔ ባለቤቴ ነው ብላ ወደ ህግ ልትሄድ ትችላለች። ዴቭም እንግዲህ ያው ትዳር የልጅ እናት ትበልጥብሃለች ብሎ ይህንን ነገር እንግዲህ ሊወስን ይችላል። አብርሃም ያለበት ጤንነቱ ወደ ጸበል ሄዶ መረጋጋት፣ ሰላም መሆን፣ መመለስ ነው ያለበት። እንግዲህ ሄርሜላ ደግሞ አሁንም ወደ ሩታ ከሄደ ሄርሜላ ስንተኛው ስርት ቀዳ ይሆን የሚለው እንግዲህ እሱን ደግሞ ፈጣሪ ይርዳት እንላለን። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን ደግሞ በላይክ እየገባችሁ ማለት ነው ቤተሰብ ሸር እያደረጋችሁ ቻናሉን አበረታቱት። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ ቤተሰብ። ባይ ባይ።